በኋላ ዱቄቱን እጨምራለሁ። እንደምታዩት ገንፎ እየበሰለ ነው። ጫው ቅድም ውሃ ውስጥ ጨምሬያለሁኝ፣ አልተናገርኩኝም። ፖዝ አድርጌ ተጨምሯል። ጫው ሲያንሰው ውሃ ስንጨምር ጨውን በጥብጠን መጨመር እንችላለን። በደንብ መላግ አለበት። ገንፎ ሲሰራ ትልቁ ስራ ይሄ መላግ ነው። ትልቁ ስራ ይሄ ነው። ካለበለዚያ ገንፎ አይጣፍጥም፣ አይለሰልስም፣ ጣዕም የለውም። እንደዚህ አድርገን እኔ በድሮ ማማሰያ ነው ይሄው የምችለው፣ በሱ ነው ይሄንን እያላኩ ያለሁት። ይኸውላችሁ ያጃ ገንፎ እንደዚህ ይሰራል። ከዛ እንደዚህ ካደረግን በኋላ ማማሰያውን እንደዚህ አድርገን እናስለቅቅና እናወጣለን። ከዛ ጨው ትንሽ ካነሰው ውሃ ጠብ እናደርግና ከስር እንደዚህ ውሃ ይደረጋል። ቢነካም ችግር የለውም። በዚህ ተደርጎ ትንሽ ጨው ስላነሰኝ ውሃው ስር አደርጋለሁ። ውሃው ስር እህሉ ላይ ሳይሆን ማለት ነው። ከዛ ክድን ተደርጎ ይበስላል። መከደን አለበት። ገንፎ በእንፋሎት ነው የሚበስለው፣ በውሃው እንፋሎት። አሁን ገንፎ በስሏል። ከለሩን ቀይሯል። ገንፎ ሲበስል ከለሩን ይቀይራል። ገንፎ ወጥቷል። ይኸው እንደዚህ ገልብጨዋለሁኝ። መሀሉን ከፈት እናደርገዋለን እንደዚህ። አሁን ተልባውን ምትት አድርጌዋለሁኝ። ምትት አድርገን ያው እንደ እንቁላል ይመስላል። በቃ በእውነት አድርገን መብላት ነው፣ አቅርበን መብላት ነው። በጣም ምርጥ ነው የሚሆነው። ይሄው እንደምታዩት ገንፎ በተልባ ተጠናቆ ለገበታ ሊቀርብ ነው።